ሆድዬ ህመሜ አንቺን ምናምን የሚባሉ ቃሎች ግን እንዳትጠብቂ እቴ እቴ መውደዴን ምሰጥሽ እንደ ማንነቴ እቴ እቴ ከወደድሽ ወደጅኝ በዚህ ወንድነቴ እቴ እቴ አላማሽም ለሰው ገሳም በልኩ እቴ እቴ ወንድ ልጅ ዘርሽ ነው አንቺን እንዳይነኩ እቴ እቴ ቢሉንም ባይሉንም የኔናችን ነገር አየነው ሰማነው የነሱንም ምክር መላ ነው የፍቅር መድኃኒት አይተርፉም ያሉን ቀን መላው የጠፋለት መውደድ አይደለም ወይ ፍቅር አይደለም ወይ ዋናው ለመሸሽ ሩጫ ዝናብ ሲመታኝ ምናምን እንዴት ነሽ? ሰላም እንዴት ነህ? ሰላም ሰላም አለ ጠፋሽ በጣም ያንቺ ሰው አትፈልጊም እንዴ? አይደወልም እንኳን ኧረ በእውነት ወልትሻለሽ እጅ ለእጅ ተያዝ እንዴ? ይሄ ቆሮቆራም ጸጉሯን ነካት። ድካም ስፖርት ወንበር ይላል። ስፖርት ስፋፋም በገራችን ደንደን አረፍ ማለት ነው የሚያዋጣው። የታባቱ ምንድነው ሚላት? እናንተ ወሬያችሁን አውሩ፣ እኔ ዕውቀት ገበያለሁ። በቃ የልጅ ልፈንክተው እንግዲህ አትጥፊ አንተ የመላጦቹ የልጅ ልጅ የወረኛ ኧረ ጨራሽ ነው ማለት ሰላም ነው አይደል? ሰላም ነው የሚያሳዝነው። ግን ጠፋሽ እኮ አንተ ራስ ጠፋ። አይደወልም እንዴ? ልጅ ግን መኪና የማይገዛልሽ ኧረ ምን ይገዛልኛል? እሱን ባክቶ በዚህ በጣም አላስገባት ነበር። የፍቅርን ማበቴ በስመረ ስለከስ ያውና ዛፎች ብለሽ ገንተሽ ትታያለሽ ከሞንደ ታምራለሽ አንቺማ ምን አለብሽ የኔን ልብ አንጠልጥለሽ ይዘሽ ትዞሪያለሽ እኔ ግን አጭር ብያለሁ ተከትዬሽ መጥቻለሁ ደሞ ነገር በሄድሽበት ይሄዳለሁ እንዳዳኔ ሱቆ ከዚች መናጢ ደሃ እኔ አልሻለውም ነበር። የሆነ ነገርማ ሰርታበታለች እንጂ እንዲበጤ ነው ያለው። አያት እስኪ ሳሚዬ ደርሶኛል፣ አመሰግናለሁ። እሺ አብሽር ኮኪ አትጥፋ፣ ደግሞ ይልመድብህ። ይመች። እኔማ መርዛ ጠጥቼም ቢሆን እገላታለሁ እንጂ አይኔ እያየ አታገባውም። ነይ እንሂድ። እሺ እባክሽ። መንደር ለመንደር እያዞሩ ቡና ማፍላቱን ተያይዘሽዋል። ምን ልታዘዝ? ቮድካ። አምላኬ ትዕግስቱን ስጠኝ። እኔ እኮ ያቺ ጓደኛሽ የማንንም መንደሬ ሰብስባ ቡና እያጠጣሽ ነው ስትለኝ አታረገውም ብዬ ነው የመጣሁት። አደረኩት ስራ አይደል? ምን እያደረግሽ ነው? አተላይ ስላልተመቻት እየደፋችሁ። ለምን ስነ ስርዓት አይኖራችሁም? ጠጡልኝ ብሎ ያስገደዳችሁ ይል ትሰሚኛለሽ? ኬቢሻን ገንዘቡን ፈልገሽ እንደቀረብሽው በደንብ ጠንቀቃ እናውቃለንሽ። ጨረሳችሁ?
ለነገር እንደመጣችሁ በደንብ ታስታውቃላችሁ። ከቻላችሁ ስራ ቦታ ይለቃችሁ ውልቅ በሉ። እውነት ቡና ማንቃረሩ ሙያ ሆኖ ነው ይኬድልሻል። መስሎሽ ነው እንደ መላት ዛሬ ሳልገል የት ማለት ነው? ዛሬ ማን መሆንሽ ነው? ማን መሆንሽ ነው? መላት አትኒጂ ከሰያ አስቸጋሪ ነው። መላት ኦኬ ቁም ብያቸዋለሁ። መላት እባክሽ ደቂቃ ጨምርልኝ በማርያም። እነዚህን በፍጹም እሽ መላት ክፉ ነሽ። አቶ ማርቆስ ባለፈው ለፍቅርና ፎቶ ልኮ ነበር። ይህ አሁን ሊገለው ነው። ፈጣሪ እርዳኝ። መላትማ ትገለኛለች። ፈጣሪ እርዳኝ። ውጣ። ዛሬ በጣም ደስ ብሎኛል። ያ ተፈታ። አልቃው ደቂቃው አልቃው ዝም ብለን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ሚስቶቻችንን ቪዲዮ ኮል የምናወራቸው ሾፒንግ ሲልኩን ብቻ ነው። ይሄ ነው ይሄን ያልሽኝ ይሄኛው ነው። አንዱማ ጭራሽ እንዲህ በቃ ላይ ተድፋፋ ነው የምላችሁ። ስክሪንሻት አድርጎ ሊያመጣት ነው መሰለኝ። በቃ አገር ቤት እንኳን ሄደን ቪዲዮ ኮል እንኳን እናወራቸው ልክ ሾፕ ስንደርስ ነው እንከፍተዋለን። ይሄኛው ነው ቻሉን። እንግዲህ ካጋባሽ ምንድነው ማድፋፋሽ አለ ነገር ባይንሽ ነገር ተሸክሜ አኖርሽ ነበር። ውጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ዙም ምስጥር በሩ ቢቆሽ ውጣርሽ ባጥር መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሺ ልውደድህ መልሺ አው ከራሴ ቀንሺ። እናትሽ ትኖሪያለሽ አልበዛም እንዴ? እንዴት አመሸህ እባክህ? እንዴት አመሸሽ? በጣም መሸ አይደለ? ኧረ አልመሸም። ደሞስ ምን ችግር አለው ብታመሽ? እኔ ያለው አይደለ ቤት እጠብቃለሁ። ከጓደኞቼ ጋር እኮ ትንሽ እየጠጣን ነገም እንደግማለን። እንኳን ጠጣሽልኝ። እዚህዋም ስለሄደ ኧረ ጠጭልኝ። ደግሞ ብዙ ወንዶች ነበሩ። ኧረ እንደውም ከነጭራሹ ሴቶች አልነበሩም ማለት ይቻላል። ኧረ ሴቶች ባይኖሩስ ወንዶች ብቻ ቢሆኑስ? አንቺ አለሽላችሁ አይደል እንዴ? እንደውም አንድ ወንድ እንደወደደኝ አይኑ ያስታውቅ ነበር። እንኳንም ወደደሽ የኔ ፍቅር። የምትወደድ ሚስት አለችኛ። ወደድኩሽ ምናምን ሲል ነበረ። ኧረ ካላረገሽልኝም ሲል ነበር። የኔ ሚስት የኔ እንቁ
ቤታችንን ልጅ በልጅ ልታረጊው ነው። እንደው ፈጣሪ ምን ይሳነዋል? ተመስገን። ወይ ካልሆነ አሁን ልውለድለት እንዴ? ይሻላል። በጣም መሽቷል አይደል? ወይ ልሸኝሻ አይሻልም እንዴ? ኧረ ወይ ጸባይ ገባህም እንዴ? ተጣላኝ እንጂ። ኧረ ለምን በዛው ሲነጋ እቃሽን ይዘሽ ሄደሽ እናትሽ ጋር ትኖሪያለሽ። አልበዛም እንዴ? እንግሊዝኛ ትችላለህ? What is this? እሺ My name is this. Anamis Inis. እሺ This is this. Anis. ቀጥል። How this? Anis. አላሙዲን ሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ አይነት ስህተት ይታረማል? እኔ አላርም። ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳቢው ወንዱ አያርምም። ያ በጭራሽ። ምንድናችሁ ግን በዚህ አመት የገባችሁ 9ኛ ክፍሎች እንዴ? አውቁኩሉ ምን አይጮታሉ ምናምን አራዱ በመቤቴ እንዴ? አረኛ ተሳቀቅን፣ ቅዱስ ገብርኤልን ተሳቀቅን። እረፉ፣ አትሯሯጥ፣ አርፈ ቁጭ በል መቤቴን በስላሴ። እንደዚህ አይነት ጀለስ ምናምን ካላችሁ ሜንሽን ምናምን አድርጉት። ፎሎና ላይክ ምናምን እንዳይረሳ። ግን አድቡ፣ ቅዱስ ገብርኤልን አድቡ። ሻማችሁ እየበላክ ነው? እየበላው ነው። ብላ። እሺ ወጣለካ? አለኛ አለ። ብላ አለ። እውነት አለ። እሺ እሺ። ውሃ አለ? የእጅ ውሃ ነው? ይሁን። እሺ ይሁን። እሺ የእጅ ላምጣልህ? ይሁን ይሁን። እውነት ይሁን። ይሄው ታጠብ እንግዲህ አመጣውልህ። ልታጠብ? አዎ ልታጠብ እንዴ? የእጅ ውሃ አላልከኝም? አዎ። እና እሺ ተነስታ አጠባ። እሺ ወጤላችሁ ምንድነው? በፌደረሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው? የራባሳ ምን እርባችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጣሁት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ። ስማ እንዴ ብፌ አልቋል። አልቋል። ምንም በላለው ጀምር አማገለንም ቤተ ምግብ ይቅርታ እንዴ ብፌው ተስተካክሎ አልቋል ያልኩት። ወይ እሺ እናቴ እና እንዳልኳት ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም። እንደዛ ቀደማ ሂድ አንተ ሂድ። የኛንም ያዝን ስጦታ ነው። ስማ በቃ ገጠር ግባ እናሳ አርሳል በብላ። ስማ በቃ ገጠር ግባ እናሳ አርሳል በብላ። የኔ ዓላማ ሌላ ነው፣ ሐሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቅኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ